ፈላ። ጄሪ እና ቃል ተሳሳሙ። አምነን እና ብሌን በከባዱ ደነገጡ። በስተመጨረሻ የጄሪ ድብቅ ማንነት ድብልቅልቅ ብሎ ወጣ። ጄሪ በጣም አደገኛ እና ክፉ ሴትም እንደሆነች ጭምር አቶ አምነን አወቀም። ለሀብትና ለንብረት እንደቀረበችውና እንዲሁም በጣም ብዙ ነገሮችን እንዳደረገች በሚያስደነግጥ ሁኔታ ሁሉንም አወቀ። በጣም ያስጠላል፣ እጅጉን በጣም ይከብዳል እያለ አቃተው። አቶ አምነን ሴቶች በሙሉ የተረገማችሁ ናችሁ እያለ ሲጮህና ቃልን ሂዶ እንዴት ጓደኛዬ እሷስ አታውቀኝ አላቃት፣ አንተ ግን ገና ድሮውንም ስትጫወትብኝ ነበር ወይ ብሎ አለው። እባክህን ይቅርታ አድርግልኝ፣ እውነት ለመናገር የእውነት አስቤውና አቅቼው አይደለም፣ በስህተት በስሜት ተገፋፍቼ ነው ያደረግኩት እያለ ለማስማማትና እንዲሁም እንዲገባው ለማድረግ ቢሞክርም አቶ አምነን ግን የተረገማችሁ ሁኑ እያለ እንባደም እያለቀሰ ወደ ቤቱ ገባ። ብሌንና እናት ዘህር ይገርማል፣ ለካ የሰው ልጅ ሌላ ማንነት አለው። እሷ እኮ የእውነት ስትታይ በጣም ሚስኪንና ምንም ነገር የማታውቅ ሁሉም ሰው የሚጫወትባት አይነት ነበር አድርጌ የምስላት። እስኪ ንገሪም ብሌኔ፣ ምን አደረገችው? ምን አደረጋት ይሄ ሰውዬ ብላ አለች። እኔም አላቅም እና ዘህር ብቻ ግን ነገር አለሙ እጅጉን ይከብዳል፣ እጅጉንም በጣም ያስጠላል። ጭራሽ ቃልና አምነን እኮ በጣም ለብዙ ነገር እየተሳሰቡ ነበር፣ ልጅም ነበራቸው። አይ የኔ ልጅ አሁን የእውነት ልጁ የአቶ አምነን ይመስላሻል እንዴ ብላ ስትላት፣ ታይ እናት ዘህር ሌላ ነገር እንኳ አታምጪ እና ልጁ የማንም አይሆንም ብላ አለች። አይ አትሞኝ፣ ከዚህ በኋላ እኔ አላምንም፣ ግን ደግሞ ያው በጣም ጎበስና አስተዋይ ስለሆነ አቶ አምነን የዲኤንኤ ውጤት ያደርጋል ብላ አለች። ትሰሚኛለሽ? አሁን ቀጥ ብለሽ ውጪ ብሎ ሲላት፣ አይ አላደርገውም፣ ይቅርታ አድርግልኝ ብላ እግሩ ስር ተንበርክካ ለመነችው። ሜርሲ በጣም ደንግጣ፣ ወይ ጉድ ጭራሽ የዚህም ቤት ሀብትና ንብረት ይችን ተጠቅሜ እወስዳለሁኝ እያልኩ ስዝት፣ ይቺ ቀድማኝ እኔን ሀብትና ንብረቱን ልታወድም ነው እንዴ? ቆይ ግን ምን አይነት ልጅ ናት እያለች በጣም ተደመመችባት። ግን ደግሞ የእውነት አድንቄያታለሁ፣ ምክንያቱም እኔ ሜርሲን ራሱ ያታለለች ልጅ እኮ ናት እያለች አለች። ሴፈን ከባድ ነገር ውስጥ ገባች። ምክንያቱም በጣም ደንግጣና አፍራ ሜርሲ ሄደችና እኔ ምልሽ ለካ አንቺ ድብቅ ማንነት አለሽ ማለት ነው ብላ ስትላት፣ ምን ማለት ነው? የእውነት በጣም ደስ የምትይ ሴትዮ ነሽ። አሁን ወደ ገደለው ግቢና የምፈልጊውን ነገር ተናገሪ ብላ አለቻት። አታስቢ፣ ቀስ በይ፣ እኔማ መናገር ያለብኝን ነገር በሙሉ እናገራለሁኝ። ግን ደግሞ ከዛ በፊት አንድ ነገር እፈልግ ነበር፣ አሁን ትቼዋለሁ። አንቺ ለካ የገደልሻት አንቺ ነሽ ብላ አለች። ስለምንድን ነው የምታወሪው? ምን ነው? አየሽ፣ የሰው ልጅ ገዳዩን ያቀርባል የሚባለው እኮ ለዛ ነው። ከኔ ከብሌን እንዲሁም ደግሞ ከጀሪ፣ አረ ጀሪ እንኳን የቀረችባት አንቺን መርጣሽ ነበር፣ ግን አንቺው በገዛ እጅሽ ህይወቷን አበላሸሽባት። በጣም ታሳፍሪያለሽ ብላ አለቻት። አሁን ወደ ገደለው ትገቢ ብላ ስትል፣ ቀስ በይ እንጂ ወደ ገደለውማ በደንብ ነው የምገባው ብላ አለቻት። አሁን ማንን እንደገደልሽ ልንገርሽ እንዴ? ለነገሩ እንዴት ልነግርሽ እችላለሁ? ምክንያቱም አንቺ ራስሽ ታውቂያለሽ ብላ ቪዲዮውን ስታሳያት ከዋለች። ሴፈን በጣም ተናዳ፣ ወይኔ እንዴት ይቺ አሻንጉሊት የሆነች ሴትዮ እንደምትከታተለኝ ዘነጋሁት።
በቃ ተበልተናል ብላ ስልክ ደውላ አብረው ከሚሰሩ ልጅ ጋር ተበልተናል፣ አሁን ቀጣይ ሜርሲን ማስወገድ አለብኝ ብላ አለችው። አይ ተረጋጊ፣ እሷ ሴትዮ እንደምንም በፍቅር ጥዬ ተጠቅመናለች ብሎ አለ። ትሰማኛለህ? እሷ እንደሆነች ፍቅር የሚባል ነገር አይገባትም። እውነት ለመናገር እዚህ ቤት ማንም አላጎደለባትም ነበር፣ ግን የወንድሟን እንኳ ፍቅር አትፈልግም። እንዲሁም የወንድሟን ልጅ ፍቅር ከገንዘብ ውጭ ሌላ ምንም የምታመልከው ነገር የላትም። እባክህን እናስወግዳት ብላ ስትል ተረጋጊ፣ አርፈሽ ተቀመጭ ብሎ ትዕዛዝ ሰጣት። ወይኔ በቃ ተዋርደሻል፣ ከዚህ በኋላ ለዚች ለማትረባ ልጅ መገዛትሽ ነው ማለት ነው እያለች ራሷን ዝቅ እያደረገችና እንዲሁም እያለቀሰች ሜርሲን ቁጭ ብድግ እያስደረገቻት ማሰራቷን ቀጠለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። እንግዲህ እናት ዘህር አቶ አምነንን እባክህ የኔ ልጅ ባልወልድህም እኮ ልጅ ነህ፣ ለረጅም ዓመታት ክፉንም ደጉንም አብረን አሳልፈናል እና ምግብ እንኳ ብላልኝ ብላ ስትል አይ ላደረግሽልኝ ነገር አክብሮት እጅጉን አድርጌ አመሰግናለሁ፣ ግን ደግሞ አልፈልግም ብሎ አላት። ለምን እናቴ እዛ ውስጥ ኑር አሁን የእውነት የሚበላኝ ይመስልሻል እንዴ? ታዲያ በዛ አያያዝ እኮ ትሞታለህ የኔ ልጅ፣ ለምንድን ነው የማይገባህ ብላ አለችው። እኔም እኮ እንድሞት ነው የምፈልገው ብሎ ሲል ምን? ቆይ እንዴት እንደዚህ አይነት ውሳኔ ትወስናለህ? እናት ዘህር እኔስ ብሆን ቢያንስ እማዬ ማን እንደዚህ እንዲያደረጋት እንኳ የማውቀው ነገር የለኝም። እማዬ ማን ጥላት እንዳላት እንኳ እኮ አላውቅም ብሎ አለ። አታስብ፣ እሱማ ማን ጥላቷ ማን ወዳጇ እንደሆነ በቅርቡ እኔ ራሴ ያረጋግጥልሃለሁ፣ ግን ደግሞ አንተ መረጋጋትና መጠንከር አለብህ ብላ አለችው። በሌላ በኩል የአምነን አክስት ሄደችና እናት ዘህር መቼም አንቺ ለረጅም ዓመታት እዚህ ቤት ሰርተሻል፣ እናም እንደ ቤተሰብ አረ ላምነን ደግሞ እንደ አያት ነሽ። ስለዚህ እናቴ ከሆነ ቀን በኋላ የሚያስፈራራት ወይም የተለየ ነገር አይተሽ ከሆነ እስኪ ንገሪኝ ብላ ስትል እውነት ለመናገር በፍጹም ምንም ነገር አላውቅም። ደግሞ እህትሽ እኮ መልከ መልካምና ጨዋ ሴትዮ ናት። ስለዚህ እንዴትና ከማን ጋር ልትጣላ ትችላለች? አየኔ ልጅ እውነት ለመናገር እኔም እሱ ነገር ግራ ያጋባኛል። ምክንያቱም እህቴ በፍጹም እንደዛ አይነት ሰው እንዳላደለች እኔ ራሴ ጠንቅቄ እኮ አውቃለሁኝ። ግን ደግሞ የእህቴ ደምን በከንቱ ፈሶ እንደዚህ መሆን አይችልም ብላ ስትል አታስቢ፣ ማለቴ ጊዜ ይፈጀዋል፣ ጊዜ ሁሉንም ነገር ያስተካክለዋል። እናም ተረጋጊ ብላ አረጋጋቻት። እናት ዘህር ምንም እንኳ የአምነን ነገር ቢያስለቅሳትም ግን ከዛ ይብለጥ ብሌኔ በጣም እያሳዘነቻት ነው። እባክሽ ብሌኔ እራስሽን ጠብቂ፣ ምክንያቱም አቶ አምነን ከዚህ በኋላ ላንች ራሱ አይሆንም፣ እራሱን እኮ ጠልቶታል ብላ አለች። አውቃለሁ፣ ግን ምንድን ነው የማደርገው? እስኪ ንገሪኝ። ጭራሽ እሱም በራኩ ቁጥር በጣም ይናፍቀኛል። እናም ከአሁን እቀፊው ይለኛል። እኔ ምን ላድርግ? ወድጄ ይመስልሻል እንዴ ብላ አለቻት። እሱን አውቃለሁ፣ ግን ደግሞ እኮ እሱ አይሆንሽም አይደለም? እሱንም አውቃለሁ፣ እኔ ምን እንደማደርግ ብቻ ነው የማላውቀው ብላ አለች። እሺ ምንም ይሁን ምን የሚያሳስብ ነገር ምንም ነገር የለም። ከዚህ በኋላ እያንዳንዱ ነገር አብረሽ ታስተካከያለሽ፣ ልትደግፊውም ትችያለሽ ብላ አለች። ግን እኮ አያስጠጋኝም፣ በግድ ተጠቂው። ከዛ በጣም ሲደክመውና አንቺን ሁሌ አትከታተይኝ ማለት ሲደክመው አርፎ ይቀመጥና ከአንቺ ጋር ትግባባላችሁ ብላ አለቻት። እነዚህ ታውቂያለሽ አይደል? ምክርሽ ልክ እንደ እናት ነው። ልክ ነሽ። የኔም ያችን ልጄን ባገኛት እንዳንቺ በመከርኳት ምን ይታወቃል እኮ የሆነ ሰው ወይ አጭበርብሯት ወይ ጎርቷት ሊሆን ይችላል። ግን ደግሞ
እሱን እንኳን አላውቅም ብላ አለች። ለምን አየሻት ግን ጀሪ እንዴት ልቤን እንዳቆሰለችው እያለ በጣም አለቀሰ። በጣምም ልቡ ተሰበረ። አምነን